ኢትዮጵያ የባህር ኃይል ባለቤት ስትሆን የባህር በር ባለቤት ስትሆን ዘርፈ ብዙ ጥቅሞች ይፈጥራል። አሁን እንደተነሱ ኢኮኖሚያዊ ጥቅሞች ይፈጥራል። ኢምፖርትን ያሳልጣል፣ ኤክስፖርትን ያሳልጣል፣ ኑሮ ውድነትን ይቀንሳል፣ የስራ እድል ከፍተኛ የስራ እድል ይፈጥራል። እኔ በምኖርበት ሀገር ቤልጂየም ብዙ ወደቦች አሉ። አንዳንዶቹ ለሪክሬሽን እና ለቱሪዝም ይውላሉ። ለምሳሌ ኦስተንድ የሚባል ከተማ ላይ፣ ደንሃግ ጃፓን የሚባል ከተማ ላይ፣ ቡሩጅ፣ አንትወርፐን፣ ጌንት የሚባሉ ደግሞ ትልልቅ ከተሞች ላይ ትልልቅ ኢንዱስትሪያል ሀቦች ወደብን ተከትለው ወደቡ ላይ ያመርታሉ። በቀጥታ ወደ ኢንተርናሽናል ማርታይም አክሰስ በቀጥታ ይደርሳል። ትክክለኛ ፖሊሲ ነው። ስለዚህ የባህር በር ሸቀጥ አይደለም፣ ስትራቴጂክ አሴት ለንግድ፣ ለኢኮኖሚ፣ ለፖለቲካ፣ ለጂኦፖለቲካል ስትራቴጂ ሁሉ አሴት። ይሄን የሚመጥን አቅም መገንባት ያስፈልጋል። እያንዳንዱ ኢትዮጵያ በዚህ ጉዳይ ከመንግስት ጎን ከኢትዮጵያ ሕዝብ ጎን መሰለፍ አለበት። ይሄ ጥያቄ የኢትዮጵያ ሕዝብ ጥያቄ ኢትዮጵያ ሕዝብ ላለፈው 30 ዓመት ታፍኖ ታግዶ የቆየበት የኢትዮጵያ ሕዝብ ጥያቄ ነው። በዚህ ጥያቄ ዙሪያ መላው ኢትዮጵያዊ ከመንግስት ጎን መሰለፍ መቆም አለበት። ያለ የህልውና ጥያቄ